अमीर सलाहुद्दीन, तुम हक पर होने के बावजूद በታሪክ ውስጥ የተካሄዱ ጦርነቶች ብዙ ናቸው። ብዙ ነገስታትም ተነስተዋል፣ ወድቀዋል። ነገር ግን በጠላቶቻቸው እንኳን የተከበሩ መሪዎች በጣም ጥቂቶች ናቸው። ከእነዚህ መካከል በወርቃማ ፊደል የሚጠቀስ አንድ ስም አለ፣ ሰላሐዲን አልአዩቢ። አንዳንዶች የኢየሩሳሌም ነፃ አውጪ ይሉታል፣ ሌሎች ደግሞ የፍትህ ንጉስ ብለው ይጠሩታል። በአውሮፓ ታሪክ እንኳን እንደ ክቡር ተዋጊ ተመዝግቧል። እርሱ ማን ነበር? እንዴት ከተራ ወታደርነት ወደ ታላቅ ንጉስነት ተሸጋገረ? ኢየሩሳሌምን እንዴት መልሶ አስመለሰ? እና ለምንድነው እስከ ዛሬ ድረስ በዓለም ዙሪያ በክብር የሚታወሰው? ዛሬ በዚህ ዶክመንተሪ በ12ኛው ክፍለ ዘመን ወደ መካከለኛው ምስራቅ እንጓዛለን። በዚያን ዘመን ክሩሴዶች ለቅዱስ ምድር በሚል ስም ጦርነት እያካሄዱ ነበር። ከተሞች ይወድሙ ነበር፣ ሺዎች ይገደሉ ነበር፣ ህዝቦች በፍርሃት ይኖሩ ነበር። በዚህ ጨለማ ዘመን አንድ ሰው ብቅ አለ። ይህ ሰው በሰይፍ ብቻ ሳይሆን በጥበብ፣ በትዕግስት፣ በምህረት ታሪክን ለወጠ። ይህ ሰው ሰላሐዲን ነበር። ሰላሐዲን አልአዩቢ የኢየሩሳሌም ጀግና። እንደ አውሮፓውያን አቆጣጠር በ1137 ወይም በ1138 ዓመተ ልደት በዛሬዋ ኢራቅ ውስጥ በምትገኘው ቲክሪት ከተማ አንድ ሕፃን ተወለደ። ማንም ሰው ይህ ሕፃን ከ10 ዓመታት በኋላ የመካከለኛውን ምስራቅ ታሪክ እንደሚቀይር አያውቅም ነበር። የሕፃኑ ስም ዩሱፍ ነበር። በኋላ ግን በሙሉ ስሙ አልመሊክ አልናስር ሰላሐዲን ዩሱፍ ኢብን አዩብ ተብሎ ታወቀ። ሰላሐዲን የሚለው ስም የሃይማኖት ቅንነት ወይም የሃይማኖት መልካምነት ማለት ነው። ሰላሐዲን የተወለደው ከኩርድ ቤተሰብ ነበር። አባቱ ነጅመዲን አዩብ የተከበረ የጦር መሪ ሲሆን አጎቱ ሽርኩህ ደግሞ የዘመኑ ታዋቂ ወታደራዊ መሪ ነበር። የሰላሐዲን ልደት ከቤተሰቡ ሕይወት ጋር የተያያዘ አስደናቂ ታሪክ አለው። በተወለደ ሌሊት አባቱና አጎቱ ከቲክሪት ከተማ እንዲወጡ ተገደዱ። ስለዚህ ሰላሐዲን ሕይወቱን የጀመረው በስደት መንገድ ላይ ነበር። ቤተሰቡ ወደ ሞሱል ከዚያም ወደ ሶሪያ ተዛወረ። በዚያ ዘመን ታላቅ ሙስሊም መሪ የነበረው ኢማዱዲን ዘንኪና ከጊዜ በኋላ ልጁ ኑረዲን አልአዩብ ቤተሰብ ከፍተኛ እምነት ነበራቸው። ሰላሐዲን የተወለደበት ዘመን የሰላም ዘመን አልነበረም። ክሩሴዶች በቅድስት ምድር አልአቅሳ ግዛቶች መስርተው ነበር። የሙስሊም ግዛቶች ደግሞ በመከፋፈል ተዳክመው ነበር። ይህ ሁኔታ በወጣቱ ሰላሐዲን አስተሳሰብ ላይ ትልቅ ተጽዕኖ አሳደረ። ነገር ግን ዩሱፍ በልጅነቱ ጦረኛ ለመሆን አልተመኘም። ታሪክ ጸሐፊዎች እንደሚናገሩት ከጦርነት ይልቅ መጽሐፍ ማንበብን፣ ቁርአን ትምህርትን፣ ሐዲስን፣ ፊቅህንና ታሪክን ይወድ ነበር። በደማስቆ ከተማ በዘመኑ ከነበሩ ምርጥ ምሁራን ተምሯል። ቁርአንን በቃል አጥንቶ የዓረብ ቋንቋ፣ የሃይማኖት ሕግ፣ የግጥም ስነ ጽሑፍ እና የዘመኑ የፖለቲካ ሁኔታ በጥልቀት አጠና። ከዚህ በተጨማሪ ፈረስ መጋለብ፣ ጦር መያዝ፣ ቀስት መወርወር እና ወታደራዊ ስልጠናዎችንም ተማረ። ይህ የእውቀትና የወታደራዊ ስልጠና ጥምረት ከጊዜ በኋላ የሚታወቀውን መሪ እንዲሆን መሰረት ጣለለት። በወጣትነቱ ሰላሐዲን በጣም ትሁት ሰው እንደነበር የታሪክ መጻሕፍት ይገልጻሉ። ለሰዎች አክብሮት ይሰጥ ነበር። በብዙ ጊዜም ከምሁራን ጋር በመቀመጥ መወያየት ይመርጥ ነበር። ማንም ሰው ይህ ጸጥተኛ ወጣት በቅርቡ ከዓለም ታላላቅ ወታደራዊ መሪዎች አንዱ እንደሚሆን አልገመተም ነበር። ነገር ግን ታሪክ ሌላ እቅድ ነበረው።
12ኛው ክፍለ ዘመን ለመካከለኛው ምስራቅ በጣም ውስብስብ ዘመን ነበር። በአንድ በኩል ክሩሴዶች በቅድስት ምድር አልአቅሳ ኃይላቸውን እያሳደጉ ነበር። በሌላ በኩል ደግሞ የሙስሊም ግዛቶች በመከፋፈል ደክመው ነበር። በዚህ ሁኔታ ውስጥ አንድ ወጣት ሰው በታሪክ መድረክ ላይ ለመታየት ጀመረ። ስሙም ሰላሐዲን አልአዩቢ ነበር። ነገር ግን ሰላሐዲን በቀጥታ ንጉሥ አልሆነም። ወደ ታላቅነት የወሰደው መንገድ በትምህርት በትዕግስትና በውጊያ ልምድ የተሞላ ነበር። የኑረዲን ዘንኪ ተጽዕኖ በዚያን ዘመን በሶሪያ ከፍተኛ ተጽዕኖ የነበረው መሪ ኑረዲን ዘንኪ ነበር። እርሱ የሙስሊም ግዛቶች አንድ ለማድረግ የሚሰራ መሪ ነበር። የሰላሐዲን አባትና አጎት በኑረዲን አገልግሎት ውስጥ ነበሩ። ይህም ለወጣቱ ሰላሐዲን የመሪነትና የወታደራዊ ልምድ ለማግኘት እድል ሰጠው። በመጀመሪያ ሰላሐዲን ወታደራዊ ሥራን በጣም አልወደደም ተብሎ ይነገራል። እርሱ ምሁር መሆንን ይመርጥ ነበር። ነገር ግን ዘመኑ የጠየቀው የተለየ ነበር። የግብፅ ጉዞ በ1164 ዓመተ ልደት አካባቢ ሰላሐዲን ከአጎቱ አሰድዲን ሽርኩህ ጋር ወደ ግብፅ ዘመተ። በዚህ ዘመቻ ምክንያት ግብፅን በተመለከተ የነበረው የስልጣን ትግል ነበር። በዚያን ጊዜ የፋጥሚያ መንግስት በውስጥ ችግር ተዳክሞ ነበር። ክሩሴዶችም በግብፅ ላይ ተጽዕኖ ለማሳደር ይፈልጉ ነበር። ይህ ጉዞ ለሰላሐዲን የመጀመሪያ ታላቅ የጦር ልምድ ሆነ። በግብፅ ያየው ነገር ብዙ ነበር። የፖለቲካ ሽኩቻ፣ የመንግስት ድክመት፣ የህዝብ ችግር እና የውጭ ኃይሎች ጫና። እነዚህ ልምዶች በኋላ ለራሱ አስተዳደር ትልቅ ትምህርት ሆኑ። ሰላሐዲን የሚጠበቀውን አሳየ። በመጀመሪያ ሰላሐዲን እንደ ዋና መሪ አልታወቀም ነበር። በሽርኩህ ጥላ ስር ያለ ወጣት መሪ ነበር። ነገር ግን በውጊያ ውስጥ የሚያሳየው ብልሃት፣ ትዕግስት እና የሰዎች ልብ የማሸነፍ ችሎታ ቀስ በቀስ ታየ። በ1169 ዓመተ ልደት ሽርኩህ ከሞተ በኋላ የግብፅ አመራር በሰላሐዲን እጅ ገባ። በዚያን ጊዜ ዕድሜው ከ30 ዓመት በታች ነበር። ብዙዎች ይህ ወጣት መሪ ትልቅ ግዛት ማስተዳደር አይችልም ብለው ጠረጠሩ። ነገር ግን ሰላሐዲን በቀጣዮቹ ዓመታት የሚያስደንቅ ለውጥ ማምጣት ጀመረ። የሰላሐዲን ጉዞ ከዚህ በኋላ ወደ ትልቅ ደረጃ ገባ። ግብፅን ከተቆጣጠረ በኋላ የሙስሊም ግዛቶች አንድ ለማድረግ የሚያደርገውን ጥረት ጀመረ። በ1169 ዓመተ ልደት አካባቢ ሰላሐዲን አልአዩቢ የግብፅ አዲስ መሪ ሆነ። ይህ የስልጣን ወንበር ግን ቀላል አልነበረም። እርሱ የወረሰው መንግስት በውስጥ መከፋፈል፣ በኢኮኖሚ ድክመትና በውጭ ጠላቶች ጫና የተጎዳ ነበር። ብዙ ሰዎች ይህ ወጣት መሪ የግብፅ ሁኔታ መቀየር አይችልም ብለው አሰቡ። ነገር ግን ሰላሐዲን የመጀመሪያ ትኩረቱን የሰጠው ወደ ውጭ ጦርነት ሳይሆን የውስጥ ጥንካሬን መፍጠር ላይ ነበር። የግብፅን መንግስት ማጠናከር። ሰላሐዲን በመጀመሪያ የመንግስት ተቋማትን ማስተካከል ጀመረ። የጦር ኃይሉን አደራጀ። የግብፅን ኢኮኖሚ ለማሻሻል ሰራ። የመንግስት አስተዳደርንም አጠናከረ። እርሱ የሚያምነው አንድ ነገር ነበር። ጠንካራ መንግስት ከሌለ ትልቅ ዓላማ ማሳካት አይቻልም። ከዚህ በተጨማሪ የትምህርት ተቋማትን ደገፈ። ምሁራንን አበረታታ። የሃይማኖት ትምህርትንም አስፋፋ። የፋጢሚያ መንግስት መጨረሻ። በዚያ ጊዜ በግብፅ የፋጢሚያ ኸሊፋነት እየደከመ ነበር። ሰላሐዲን ይህ ሁኔታ በብልሃት ተቆጣጠረ። እርሱ
የአባስያ ኸሊፋነትን ዳግም እንዲታወቅ አደረገ። ይህ በክልሉ የኃይል ሚዛን ቀየረ። ከዚያ በኋላ ግብፅ እንደ አዲስ የተደራጀች ኃይል ሆነች። የሙስሊም ግዛቶችን የማስተዳደር ራዕይ ሰላሐዲን በዚህ ብቻ አልቆመም። ዋናው ዓላማው የተከፋፈሉትን የሙስሊም ግዛቶች አንድ ማድረግ ነበር። ምክንያቱም ክሩሴዶች በቅድስት ምድር አልአቅሳ የመሰረቱት መንግስታት በሙስሊም ወገኖች መከፋፈል ተጠቅመው ነበር። ሰላሐዲን የተረዳው ነገር ይህ ነበር። ኢየሩሳሌም ለመመለስ ከመጀመሪያ አንድነት ያስፈልጋል። ሶሪያ ወደ አንድ ኃይል ማምጣት። ከግብፅ በኋላ ሰላሐዲን ወደ ሶሪያ ትኩረት አደረገ። በተለያዩ ከተሞች የነበሩ መሪዎች በዲፕሎማሲ በስምምነትና አስፈላጊ ሲሆን በወታደራዊ እርምጃ ስር አመጣ። በ1174 ዓመተ ልደት ኑረዲን ከሞተ በኋላ ሰላሐዲን የሶሪያን ቁልፍ አካባቢዎች ተቆጣጠረ። በመጨረሻም ግብፅንና ሶሪያን በአንድ ኃይል ማሰባሰብ ቻለ። ይህ የአዩቢድ መንግስት መሰረት ሆነ። በ12ኛው ክፍለ ዘመን መጨረሻ የኢየሩሳሌም ጉዳይ የዓለም ታሪክ ዋና ማዕከል ነበር። ከ1099 ዓመተ ልደት ጀምሮ ኢየሩሳሌም በክሩሴዶች እጅ ነበረች። በዚያን ጊዜ ከአውሮፓ የመጡ ወታደሮች በቅዱሱ ምድር የላቲን መንግስት መስርተው ነበር። ለብዙ ዓመታት ሙስሊሞችና ክርስቲያኖች በዚህ ክልል ላይ የተለያዩ ጦርነቶች አካሂደዋል። ነገር ግን ሰላሐዲን የተረዳው ነገር አንድ ነበር። ኢየሩሳሌምን ለመመለስ በቀጥታ ወደ ጦርነት መግባት በቂ አልነበረም። መጀመሪያ የተደራጀ ኃይል፣ የተረጋጋ መንግስትና የተባበረ ህዝብ ይፈልግ ነበር። የክሩሴዶች ኃይል በዚያ ጊዜ የኢየሩሳሌም መንግስት በባልዱዊን ነገስታት ስር ነበር። ከታዋቂ የክሩሴድ መሪዎች መካከል ሬናልድ ዲቻቲዮን አንዱ ነበር። ሬናልድ የሰላም ስምምነቶችን በመጣስ የንግድ መንገዶችን ይዘርፍ ነበር። ይህ ሰላሐዲንን አስቆጣ። ሰላሐዲን ለብዙ ጊዜ ትዕግስት አሳየ። ግን የሰላም ውሎች በተደጋጋሚ ሲጣሱ አንድ ትልቅ ግጭት እየቀረበ መጣ። የሰላሐዲን የዝግጅት ጊዜ። ከጦርነቱ በፊት ሰላሐዲን በርካታ ዝግጅቶችን አደረገ። ሰራዊቱ አደራጀ። የተለያዩ ጎሳዎችንና አካባቢዎች አንድ አደረገ። የጦር ስልቶች አዘጋጀ። የጠላት እንቅስቃሴ በቅርብ ተከታተለ። እርሱ ጦርነትን በኃይል ብቻ አያይም ነበር። አስተዋይነት፣ ጊዜ መምረጥና የጠላት ድክመት መጠቀም የድል መሰረት እንደሆነ ያምን ነበር። ወደፊትም የሚያመራው ሁኔታ በ1187 ዓመተ ልደት ሁኔታው ወደ ትልቅ ግጭት ደረሰ። የክሩሴደር ሰራዊት በንጉሥ ዲደ ሉዚኒያ መሪነት ተሰበሰበ። የሰላሐዲን ዓላማ ጠላቱን በሚመች ቦታ ማግኘት ነበር። በበረሃ ሙቀት፣ በውሃ እጥረትና በድካም እንዲዳከሙ አደረገ። ይህ ሁሉ ወደ አንዱ ታላላቅ ጦርነቶች ይመራ ነበር። የሂጥን ጦርነት በታሪክ ውስጥ ተራ ጦርነት አልነበረም። ውጤቱ የኢየሩሳሌምን ዕጣ ፈንታ ለመቀየር የሚችል ነበር። በ1187 ዓመተ ልደት የዓለም ታሪክ አንድ ታላቅ የጦርነት ጊዜ ላይ ደረሰ። በአንድ በኩል የኢየሩሳሌም መንግስት ሰራዊት፣ በሌላ በኩል ደግሞ
በሰላሐዲን አልአዩቢ የሚመራው ሰራዊት ተገናኙ። ይህ ጦርነት በታሪክ የሂጢን ጦርነት ተብሎ ይታወቃል። ውጤቱም የመካከለኛውን ምስራቅ የፖለቲካ ካርታ ለወጠ። የሁለቱ ሰራዊቶች መገናኘት የክሩሴደር ሰራዊት በንጉሥ ጊደሉዚኒያ ይመራ ነበር። በውስጡም በዘመኑ ኃያላን የሆኑ ፈረሰኞች ነበሩ። በሌላ ወገን ሰላሐዲን የተለያዩ የሙስሊም ኃይሎች አንድ አድርጎ መርተዋል። ነገር ግን የሰላሐዲን ትልቁ ጥቅም የሰራዊቱ ብዛት ብቻ አልነበረም፣ የጦር ስልቱና የሁኔታ ግምገማው ነበር። የጦር ስልቱ ሰላሐዲን ጠላቱን በቀጥታ እንዲያጠቃ አልቻለም። ይልቁንም የክሩሴደር ሰራዊት የሚያስፈልገውን ውሃ እንዳያገኝ አደረገ። በበጋው የገሊላ አካባቢ ሙቀት ውስጥ የሚጓዙት ወታደሮች በድካምና በውሃ ጥም ተጎዱ። ሰላሐዲን እንደሚያውቀው ጠላት ለማሸነፍ አንዳንድ ጊዜ ከሰይፍ በፊት ስልት ያስፈልጋል። የሂጢን ዋና ጦርነት በሐምሌ 4 1187 ዓመተ ልደት ሁለቱ ሰራዊቶች በሂጢን ኮረብታ አካባቢ ተገናኙ። የክሩሴደር ሰራዊት በጣም የተዳከመ ነበር። ሰላሐዲን ግን ሰራዊቱን በትክክል አስተባብሮ ነበር። የሙስሊም ቀስተኞች ጥቃት ፈጸሙ። የፈረሰኞች ክፍሎችም በተገቢው ጊዜ ተንቀሳቀሱ። በመጨረሻ የክሩሴደር ሰራዊት ተሸነፈ። ብዙ መሪዎች ተያዙ። የኢየሩሳሌም መንግስትም ከባድ ሽንፈት ደረሰበት። ከጦርነቱ በኋላ ከድሉ በኋላ ሰላሐዲን ብዙ የክሩሴደር ከተሞችን መቆጣጠር ጀመረ። በዚህ ጊዜ አይኑ ወደ አንድ ታላቅ ከተማ ነበር፣ ኢየሩሳሌም። ለሙስሊሞች ኢየሩሳሌም በሃይማኖትና በታሪክ ትልቅ ቦታ ነበራት። ለክርስቲያኖችም እንዲሁ ቅዱስ ስፍራ ነበረች። ስለዚህ የኢየሩሳሌም ጉዳይ በዓለም ዙሪያ ትልቅ ስሜት የሚፈጥር ነበር። የሂጢን ድል ሰላሐዲንን ከአንድ ክልል መሪ ወደ ዓለም ታዋቂ መሪ አደረገው። ነገር ግን ታላቁ ፈተና ገና ከፊቱ ነበር። የሂጢን ጦርነት ከተጠናቀቀ በኋላ የታሪክ አቅጣጫ ተቀየረ። ሰላሐዲን አልአዩቢ አሁን ወደ አንድ ታላቅ ዓላማ እየተቃረበ ነበር። ኢየሩሳሌምን መመለስ። ከ1099 ዓመተ ልደት ጀምሮ በክሩሴደሮች እጅ የነበረችው ኢየሩሳሌም ለ88 ዓመታት ያህል ከሙስሊሞች ቁጥጥር ውጭ ነበረች። ለሰላሐዲን ግን ይህ ጉዳይ በጦርነት ብቻ የሚፈታ አልነበረም። ከተማዋ የተለያዩ ሃይማኖቶች ቅዱስ ስፍራ ስለነበረች ውሳኔው በጥንቃቄ መወሰን ነበረበት። ወደ ኢየሩሳሌም የተደረገው ጉዞ ከሂጢን ድል በኋላ ብዙ ከተሞችን በሰላሐዲን እጅ ገቡ። ከዚያም የኢየሩሳሌም ግንብ ፊት ቆመ። ከተማዋ በባሊያን ደኤቤሊም የሚመራ መከላከያ ነበራት። የከተማው ግንቦች ጠንካራ ነበሩ። ስለዚህ ሰላሐዲን በትክክል ማቀድ ነበረበት። በ1187 መስከረም ወር ሰራዊቱ የከተማዋን ዙሪያ ከበበ። ከባድ ጦርነት ተጀመረ። የከተማው መስጠት ከቀናት ውጊያ በኋላ
የከተማው መከላከያ መዳከም ጀመረ። በመጨረሻ የከተማዋ መሪዎች ከሰላሐዲን ጋር ድርድር ጀመሩ። በ1099 ክሩሴደሮች ኢየሩሳሌምን ሲይዙ ብዙ ሕዝብ ተገድሎ ነበር። ይህ ክስተት በታሪክ ከባድ ትዝታ ትቶ ነበር። ነገር ግን ሰላሐዲን የወሰደው አቅጣጫ የተለየ ነበር። የምህረት አያያዝ በሁለት ጥቅምት 1187 ዓመተ ልደት ኢየሩሳሌም በሰላሐዲን እጅ ገባች። ነገር ግን ከተማዋ ከተያዘች በኋላ የተፈጸመው ነገር ሰላሐዲንን ከብዙ የጦር መሪዎች የሚለይ ነበር። በከተማው ያሉ ነዋሪዎች እንዲጠበቁ አዘዘ። ብዙ ሰዎች በክፍያ እንዲወጡ ፈቀደ። ድሆችንም በምህረት ረዳ። በዚህ ምክንያት በብዙ ታሪካዊ ምንጮች ሰላሐዲን እንደ ምህረት ያለው መሪ ተገልጿል። የቅዱሳን ስፍራዎች ሰላሐዲን የኢየሩሳሌምን ቅዱስ ስፍራዎች አክብሮ አስተዳደረ። የአልአቅሳ መስጊድና የተለያዩ ታሪካዊ ስፍራዎችን በድጋሚ ተደራጁ። እንዲሁም የክርስቲያን መንፈሳዊ ስፍራዎች እንዲጠበቁ አደረገ። የዓለም ምላሽ የኢየሩሳሌም መመለስ በ1187 ዓመተ ልደት በዓለም ዙሪያ ታላቅ ምላሽ ፈጠረ። በአውሮፓ የክርስቲያን መሪዎች ቅድስቲቱን ከተማ መልሰው ለመያዝ አዲስ ዘመቻ አዘጋጁ። ይህ ዘመቻ ሦስተኛው ክሩሴድ ተብሎ ይታወቃል። በውስጡም ከዘመኑ ታላላቅ ነገሥታት አንዱ ነበር፣ የእንግሊዝ ንጉሥ ሪቻርድ አንደኛ። የሪቻርድ መምጣት ሪቻርድ በጦር ብቃቱ የታወቀ መሪ ነበር። እርሱና የአውሮፓ ኃይሎች ወደ ቅድስት ምድር መጡ። በመጀመሪያ ትኩረታቸውን አክራ ከተማ ላይ አደረጉ። ይህች ከተማ ለሁሉም ወገኖች በጣም አስፈላጊ የጦር ማዕከል ነበረች። ከባድ ውጊያ ተካሄደ። በመጨረሻም አክር በክሩሴደር ኃይሎች እጅ ገባች። ሰላሐዲን እና ሪቻርድ በጦር ሜዳ ተቃራኒ ወገኖች ነበሩ። ነገር ግን ሁለቱም የግል ጀግንነትና የመሪነት ችሎታ የነበራቸው ሰዎች ነበሩ። ታሪካዊ ምንጮች ሁለቱም ተቃዋሚዎች ቢሆንም ለአንዱ ሌላው ክብር እንደነበራቸው ይጠቅሳሉ። የአርሱፍ ጦርነት በ1191 ዓመተ ልደት በአርሱፍ አካባቢ ታላቅ ጦርነት ተካሄደ። የሪቻርድ ሰራዊት በተደራጀ መልኩ ተንቀሳቀሰ። የሰላሐዲን ኃይሎች ጥቃት ቢያደርጉም የክሩሴደር መከላከያ ጠንካራ ነበር። በዚህ ጦርነት ሪቻርድ ድል አገኘ። ይህ ግን ሰላሐዲንን ሙሉ በሙሉ አላሸነፈውም። ሰላሐዲን አሁንም ትልቅ ኃይል ነበረው እና ኢየሩሳሌምን መጠበቅ ቻለ። የድርድር መንገድ ከብዙ ውጊያዎች በኋላ ሁለቱም ወገኖች ጦርነቱ ብዙ ወጪ እንዳስከፈለ ተረዱ። ስለዚህ ወደ ድርድር መጡ። በ1192 ዓመተ ልደት የያፋ ስምምነት ተፈረመ። በዚህ ስምምነት ኢየሩሳሌም በሰላሐዲን እጅ ቀጠለች። ክርስቲያን ምዕመናንም ወደ ቅዱሳን ስፍራዎች እንዲጎበኙ ፈቃድ ተሰጣቸው። የሰላሐዲን ቅርስ ሰላሐዲን በጦር ድሎቹ ብቻ አልታወቀም። በትዕግስት፣ በዲፕሎማሲ፣ በመሪነትና በተለያዩ ህዝቦች መካከል ያሳየው አያያዝ በታሪክ ተመዝግቧል። እርሱ ጠላቶችን በጦር ሜዳ ቢዋጋም ከጦርነት ውጭ የሰላም መንገድን መፈለግ የሚችል መሪ ነበር። የሰላሐዲንና
የሪቻርድ ታሪክ የሁለት ታላላቅ መሪዎች ግጭት ብቻ አይደለም፣ የጀግንነት የክብርና የዲፕሎማሲ ታሪክም ነው። ከረጅም ዓመታት የጦርነት የአስተዳደርና የመንግስት ግንባታ በኋላ ሰላሐዲን አልአዩቢ ወደ መጨረሻው ዘመኑ ደረሰ። እርሱ በሕይወቱ ውስጥ ብዙ ፈተናዎች አለፈ። የተከፋፈሉ ግዛቶች አንድ አደረገ፣ ኢየሩሳሌምን መለሰ፣ ከዓለም ኃያላን ጋርም ተፋጠጠ። ነገር ግን ታላላቅ መሪዎች ሁሉ እንደሚያጋጥማቸው በሰላሐዲንም የሕይወት መጨረሻ ወደሚጠበቀው መንገድ ቀረበ። የመጨረሻ ዓመታት ከያፋ ስምምነት በኋላ ሰላሐዲን በደማስቆ አብዛኛውን ጊዜውን አሳለፈ። በዚህ ዘመን የጦርነት ጫናዎችን ከመቀነስ በተጨማሪ የመንግስት ሥራዎችን ለማስተካከል ሠራ። ለእርሱ ስልጣን የግል ሀብት ለማግኘት ሳይሆን ሕዝብን ለማገልገል መሳሪያ ነበር። ታሪካዊ ምንጮች ሰላሐዲን በትልቅ ሀብት እንዳልሞተ ይጠቅሳሉ። ብዙ ሀብቱን ለሕዝብና ለበጎ ሥራዎች ያውል ነበር ተብሏል። የሰላሐዲን ሞት በ1193 ዓመተ ልደት ወይም 27 ሰፈር 589 ዓመተ ሂጅራ ሰላሐዲን አልአዩቢ በደማስቆ ሞተ። በሞቱ ጊዜ ዕድሜው ከ50 ዓመት ገደማ ነበር። እርሱ ትልቅ ግዛት ትቶ ሄደ። ነገር ግን ትልቁ ትቶት የሄደው ነገር የስሙ ክብር ነበር። የሰላሐዲን ቅርስ ዛሬ ከመቶ ዓመታት በኋላ ሰላሐዲን ከታሪክ ታላላቅ መሪዎች አንዱ ሆኖ ይታወሳል። የሚታወስባቸው ዋና ዋና ነጥቦች፣ አንደኛ የአንድነት መፍጠር፣ የተከፋፈሉ ግዛቶችን በማሰባሰብ ኃያል መንግስት ፈጠረ። ሁለተኛ የኢየሩሳሌም መመለስ፣ በ1187 ዓመተ ልደት ኢየሩሳሌምን በድጋሚ ተቆጣጠረ። ሶስተኛ የመሪነት ስብዕና፣ በጦርነት ውስጥ ጠንካራ፣ በድል ጊዜ ግን ምህረት የሚያሳይ መሪ ተብሎ ይጠቀሳል። አራተኛ የዲፕሎማሲ ችሎታ፣ ጠላቶችን በጦር ብቻ ሳይሆን በድርድር መንገድም ይገጥም ነበር። የታሪክ ፍርድ፣ ሰላሐዲን ለአንዳንዶች የእስላማዊ ታሪክ ታላቅ ጀግና ሲሆን ለሌሎችም የመከላከያው ዘመን ታዋቂ የጦር መሪ ነው። በታሪክ ውስጥ የሚያስታውሰው ግን የጦር ድል ብቻ ሳይሆን ከኃይል ጋር የተያያዘ ሰብአዊ አመራር ነው። መጨረሻ የሰላሐዲን አልአዩቢ ታሪክ የአንድ ሰው ታሪክ ብቻ አይደለም። የአንድነት፣ የትዕግስት፣ የጀግንነት እና የመሪነት ታሪክ ነው። ታላቅ መሪ የሚለካው የሚያሸንፈው ጦርነት ብቻ ሳይሆን በድል ጊዜ በሚያሳየው ሰብአዊነት ነው። በሌላ ዶኩመንተሪ እስከምንገናኝ ሰላም።